እስቲ ለህዝቦች ሁሉ የሚሆን የህዝቦች እኩልነት የህዝቦች መዋደድ መቻቻል ከእርዛት ከድርቅ ከጦርነት ምንወጣበት ፎርሙላ እናምጣና የሁሉም ኢትዮጵያ ብሔር ብሔረሰቦች ህዝቦች የግለሰቦች የሃይማኖቶች የጾታዎች ፍቅርና ክብር መቻቻል ያለበት ነገን እንመስረት ምክንያቱም ነገ አልተጻፈም ትናንት ተጽፏል ነገ አልተጻፈም ነገ ግን የጋራ ነገ መጻፍ እንችላለን እዛ ላይ ፎከስ እናርግ አገሪቷን አዙሪት ውስጥ እየከተታት ያለው የጠቅላይ ሚኒስትሩ አመለካከት ነው እውነቴን ነው የምለው ትላንትና ላይ ማነጣጠር ለኢትዮጵያ አይጠቅምም ቁስል ማነሳሳትን ነው ልዩነትን ማስፋትን ነው unnecessary controversy ይሄን ምን እንደ አክቲቪስት ብቻ አይደለም I have studied it ማአት ፔፐር ጽፌበታለሁ ኢትዮጵያን ብቻ አይደለም የአርመንና የቱርክን አጥንቸዋለሁ የአሜሪካን የውስጥ ጉዳይ አጥንቸዋለሁ በአውሮፓ የነበረውን አጥንቸዋለሁ ህንድ የነበረውን አጥንቸዋለሁ በቀድሞን historical memory የሚባላል the impact of historical memory on contemporary politics ትልቅ ፊልድ ማአት PhDዎች የተሰሩበት ማአት ግጭቶች አብዛኞቹ የዓለማችን ግጭቶች ስለ ነገ አይደለም በነገራችን ላይ አብዛኞቹ የዓለም ዴድሊ የሆኑ ግጭቶች ትላንትን እንዴት እናስታውሰው ስለዚህ ምን ማድረግ ነበረባቸው ምንድነው ያደረጉት ጠቅላይ ሚኒስትሩ እዚህ ጋር የሚወቀሱበት ነገር የምኒልክን ቤተ መንግስት ማደሳቸው ነው ጥፋቱ ማደሱ አይደለም አንደኛ ከመነሰክ ወደ ትላንትናው ከፍታ እንመለስ ፕሮብሌማቲክ ነው ላንዱ ከፍታ የነበረው ሌላው ሸለቆ ነበር ላንዱ ደስታ የነበረው ላንዱ ሐዘን ነበር ላንዱ ድል የነበረው ላንዱ ውርደት ነበር ስለዚህ ያ መነሻ ችግር አለበት ሁለተኛ ቤተ መንግስቱ ምኒልክ ነበረበት ኃይለ ሥላሴ ነበረበት ደርግ ነበረበት ሌላው መልሶ እነዛ ኮንትሮቨርሻል የሆኑ ንጉሶችን መልሶ እንደ ትልቅ ንጉሶች መኮፈስ ለደጋፊዎቻቸው ትልቅ ሊሆኑ ይችላሉ እነሱ ለጨቆናቸው ህዝቦች ግን ሰይጣን ነበሩ ስለዚህ አፍርሶ አዲስ መሰራት ነበረበት ምክንያቱም ታሪክ አይጠፋም ማደሱ አይደለም በአዲስ መልኩ በዋክስ የተሰራ ንግሩ በጣም ዓለም ያደነቃቸው ንጉስ ምናምን ኖ መለስን እኮ ኃይለ ሥላሴ ከኛ በፊት ነው ምኒልክ ከኛ በፊት ነው መለስን እኮ የሚያመልኩት የሚወዱ ሰዎች አሉ አይደለም እንዴ ማዕከላዊ ደግሞ እግራቸው የተቆረጠ የተኮላሹ ሰዎች አሉ ስለዚህ ሁለቱም ታሪኮች መነገር ነበረባቸው እንደዚህም ጥሩ ስራዎችን ሰርተዋል እንደዚህም መጥፎ ስራዎችን ሰርተዋል ግን በታሪክ አጋጣሚ እቺ ነገር መርተዋል መታወስ አለባቸው ወይ ሁለቱም መነገር አለበት ወይ ተከርኖ ይፈል ብሎ መድፈን ነው የሚያስፈልገው ምክንያቱም ኦሮሞ ውስጥ ወላይታ ውስጥ ሲዳማ ውስጥ ሶማሊያ ውስጥ የኃይለ ሥላሴ ስም ሲነሳ የሚነሳው ጠባሳው እስከዛሬ ፍሬሽ ነው እዚህ ጋር ማዕከላዊን ላይ የነበረውን ሰቆቃ እየተናገርክ ማዕከላዊን እኮ የከፈተው ኃይለ ሥላሴ እኮ ነው በምኒልክ ጊዜ በደርግ ጊዜ የቀጠለው እና ጠባሳችንን የህዝቦችን ጠባሳ መነካካት አያስፈልግም ዓለም ላይ ዴድሊ የሆኑ ግጭቶች በሙሉ ነገን እንዴት እንጻፍ በሚለው ነገን እንዴት እናሳምር በሚለው አይደለም ትላንትን እንዴት እናስታውስ በሚል የባልካን ጦርነት ብትወስደው የዛሬ 400 ምናምን ጦርነት ነበራቸው የመጀመሪያው ዓለም ጦርነትም የሁለተኛው ዓለም ጦርነትም ከዚህ ጋር ተያይዞ ነው የተነሳው ስለዚህ ሀገርን ወደ ጦርነት የትላንትናን የጦርነት የመገዳደልን ዘመን ከፍ አድርጎ ለማሳየት መሞከር ቁርሾችን በመቀስቀስ የተዳፈኑ እሳቶችን በመቀስቀስ ቁስልን ጠባሳን መልሶ በማቁሰል ወደፊት የባሰ ጦርነትን መጋበዝን ነው የሚያመጣው ስለዚህ it's incredibly embarrassing እኔ ኦሮሞ ስለሆነ አይደለም ጠቅላይ ሚኒስትሩ ምለው በነገራችን ላይ ጠቅላይ ሚኒስትሩ ኦሮሞ ባይሆን ኖሮ አማራ ቢሆን ኖሮ አያደርገውም ነበር ይሄንን because it's dangerous ስለዚህ እኛ ከዚህ ጋር ስለተያያዘ ብቻ አይደለም አኑ ላይ ይሄን ነው አንደኛ the other side of the story መነገር አለበት አሁን ቀደም ስትገልጽልኝ እኮ ኋላችን ያሰብን ቁርሾ መቀስቀስ አያስፈልግም ካሉ አኑ ላይ መገኘት ካሉ ለሌም ከሌላ ቁርሾ መቀስቀስ ነው አንተ ከዚህ ከቀሰቀስክ እኔ ያኛውን ታሪክ መናገር ግዴታዬ ነው አንተ ምኒልክን የምትኮፍሰው ከሆነ እኔ የሱ ወንጀል መናገር ግዴታዬ ነው ምክንያቱም የሰማዕታቱ የተጎጂዎቹ ደም የነሱ ሮሮ መሰማት መቻል አለበት ምን ይጠቅማል ልዩነት ከመፍጠር በስተቀር ግን ምን ይጠቅማል ኦኬ ልዩነቱ እንዲቀር ከተፈለገ
ምኒልክን መኮፈስ ኃይለ ሥላሴን መኮፈስ መለስን መኮፈስን ዝጉት ታሪክ ይጠፋላ ታሪክ አልባ ሀገር እንሆናለን ከነ መጥፎም ነገራቸው ከነ ጥሩ ነገራቸውም ለትውልድ መሸጋገር አለበት ይሄ መሪ ጥሩም ነበረ መጥፎም ነበረ ነገር ግን በዘመኑ አንተ ነገሩን ስለዚህ ቤተ መንግስት ውስጥ ምን እናርግ መሰለ ምኒልክንም እሱ የጨፈጨፋቸውንም ለሁለቱም ሐውልት እናቋቁም አባውዛት እንደዛማ ኢትዮጵያውያን በሙሉ አልተገፋንም አልተጨቆንም ይሰለ ሙሉ ሁሉም ይኖር ግን የክልሎች መታወሻ ደግሞ ለየራሳቸው ደግሞ ተሰርቷል ኖ ወዴት ምኒልክን እንደ ጣዖት ለማምለክ የሱን ፎቶ የሱን በጡብ የተሰራ ነገር መታስቀምጥ ከሆነ ያኖሌንም የጨለንቆንም ሶማሌው ላይ የደረሰውንም ወላይታ ላይ የደረሰውንም በሙሉ ታሪክ ይጻፍና ተጽፎ ብቻ ሳይሆን የነሱ ምኒልክ ምንድነው በምን አስገባ የተባለው ሬዲዮን አስገባ የተባለው ባቡር አስገባ ነው የተባለው ይቀመጥ ኃይለ ሥላሴ መኪና መጣ ብሎ መኪናውን አስቀምጧል አይደል ጠቅላይ ሚኒስትሩ ኃይለ ሥላሴ ባሌ ላይ ያደረገውን ጭፍጨፋ ትግራይ ላይ ያደረገውን ጭፍጨፋ ደግሞ የሚያሳይ እዛ ጎን ለጎን እዚህ ጋር እሱ የሰራው በጎ እዚህ ጋር እሱ የሰራው ክፉ ጎን ለጎን ይቀመጥና አዲሱ ትውልድ በጎንም አይቶ ክፉንም አይቶ የራሱን ሚዛናዊ ይውሰድ ስለዚህ መታደሱ ሳይሆን ክፋቱ ሚዛናዊ ይሁንና ሁሉም ነገር ይተጠቀስ ቤተ መንግስት መታደሱ ጥሩ ነው ያ አይደለም ቤተ መንግስት ታድሶ ግን እዛ ቤት እንዴ እኔ ያ ቤተ መንግስቱ እኮ በሰው ላይ የሆነው ነገር በነገራችን ላይ እዛ ቤተ መንግስት ውስጥና ማከላዊ ከታሰሩ በደርግና በኃይለ ሥላሴ ከታሰሩ ሰዎች ውስጥ አብዛኞቹ ተኮላሽተው የወጡት it is very emotional ዛሬ ያሉ እነዚህ ሰዎች አንድ ቀን ክብር ሳይሰጣቸው በተለይ ደግሞ ይሄ መንግስት ቤት ሞራሉ ነውና በይሄን የሚሰሩት ደርግ ያኮላሻቸው ወያኔ ያኮላሻቸው ኃይለ ሥላሴ ያኮላሻቸው አመራሮቻችን እኮ they are alive አንድ ቀን ክብር አልተሰጣቸው አንድ ቀን ለነሱ ክብር ሳይ ለሞቱ ተዋቸው አኖሌ ላይ ጨለንቆ ላይ ለተጨፈጨፉ ተዋቸው they are alive እኮ የኦነግ አመራሮች የመጫቱላማ አመራሮች ስንት ስቃይ ኃይለ ሥላሴ ያደረሰባቸው ያንን ስቃይ ተቋቁመው ታግለው ለህዝቦች የዛሬዋን ቀን ያመጡ አመራሮች ሳይወልዱ ልጅ የላቸውም የሚልኩ ዛሬ እኔና አብይ ልጅ አለን ኦኬ ልጅ አለን ምልከው ልጅ የላቸውም አኮላሽተዋቸው ዛሬ እኔና አብይ በቪኤት እንዞራለን ይጨበጨበልናል ቲቪ ላይ ኦኬ እነኚህ ሰዎች ግን በላዳ ታክሲ በውይይት ታክሲ ነው የሚሄዱት ማን ዞር ብሎ ያያቸውም ህክምና የላቸውም ለነሱ ክብር መደረግ ነበረበት ለታጋዮቻችን ለነሱ ክብር ሳይሰጥ ሰው ሲበሉ ለነበሩ ሰው ሲጨፈጨፉ ለነበሩ ወሎ ሲራብ ዓለምን እየዞሩ ራሳቸውን ሲኮፍሱ የነበሩ ንጉሶችን እንደ ደህና ነገር ከፍ አድርጎ ማቅረብ አይደለም በትናንትናው ትውልድ በዛሬው ትውልድ ላይ ማሾፍ ነው ስለዚህ እኛ አኖሌ በመሄዳችን መመስገን ነበር እንጂ ያለብን አሁንም አንድ ነገር ቃል መግባት እፈልጋለሁ ምኒልክን እስከሞገሱ ድረስ የሱ ወንጀል ፈልፍለን ትውልድ እንዲያውቀው እናደርጋለን ኃይለ ሥላሴን እስከኮፈሱ ድረስ የሱን ወንጀል እዚህ ኃይለ ሥላሴ ዓለም ያደነቀው ንጉስ ሲባል ሶማሌዎች በአንድ ጉርጓድ 100 ምናምን ሆኑ ሽማግሌ ኡጋዞች ያለቁበትን ሄደው ሲያወጡ ነበር አጥንታቸውን we are going to do that ህዋቶች መለስን እስከኮፈሱ ድረስ በሱ አገዛዝ ውስጥ ያለቁትን የተኮላሹትን ያለ ልጅ የቀሩትን አውጥተን እናሳያለን ምክንያቱም የጭቁኑ ህዝብ የምስኪኑ ህዝብ የቪክቲሙ ስቶሪ it has to be told siachi si ana hiron ulfina ke galchu siya bifamo ti dukkana sona jirenya gamachu kan ke siachi si ana hiron ulfina ke galchu siya oromia siya
biyyattiya. Ammatte singarree arjoma kee maleessa jokerraa si dhabe iddoo si fi maleessa arjaan kakameetti dugdaadha kobeessa dachii badaadha kuufa godoo ilmaan hiyyeessa barabaraaf 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 kabaja keef ulfina keef nuti ilmaan kee jiraan inni raartu isheen hoytu sichi ilmaan kee jira biyya taate birru Oromiyaa biyya bishee garbaa Oromiyaa biyya lemoo kiltu Oromiyaa biyya alii birraa Oromiyaa. Sona jireenya gammachuu kan keessi achi si ana yeroon ulfina kee galchuu siyoon bifa mootii dukkanaa sona jireenya gammachuu kan keessi achi si ana yeroon ulfina kee galchuu Afrikaanota wirtuu malkaa gurraalee gadankee goobanii samiirraa mul'ata hojii ardiilee torba biyyaayyuu hayyoota barabaraaf 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 kabaja keef ulfina keef nuti ilmaan kee jiraan inni raartu isheen hoytu sichi ilmaan kee jira biyya jaallee nadii